ወገኖቼ እናስታውስ። አዎ እናስታውስ። ለማርበርግ ቫይረስ በሽታ የተጋለጠ ሰው ቶሎ የሕክምና አገልግሎት ካላገኘ የመሞት እድሉ ከፍተኛ ነው። ስለሆነም የበሽታውን ምልክት የታየበት ሰው በፍጥነት በአቅራቢያው ወደሚገኘው ጤና ተቋም በመሄድ ወይንም ራስን በማሳወቅ የቤተሰቦንና የማህበረሰቡን ሕይወት ይታደጉ። የማርበርግ ቫይረስ በሽታ ዘር፣ ሃይማኖት፣ ጾታ፣ ዕድሜ የማይለይ እጅግ ገዳይ አሳሳቢ በሽታ በመሆኑ የበሽታውን መከላከያ መንገዶችን በመተግበር ራስዎንና ቤተሰቦን ከበሽታው ይከላከሉ። እናስታውሱ፣ ከማርበርግ ቫይረስ በሽታ ሕክምና በማግኘት የዳኑ ሰዎች ለሌሎች አያስተላልፉም። በመሆኑም የዳኑትንና ቤተሰቦቻቸውን ያጡ ወገኖቻችንን እናጽናና፣ ከጎናቸው እንቁም፣ እንደግፋቸው። ማግለልን በመተው በማቅረብ ፍቅራችንን በመለገስ ቤተሰባዊና የወገናዊነት አለኝታነታችንን በማጋራት እንደግፋቸው ይላል የደቡብ ኢትዮጵያ ክልል ጤና ቢሮ ከክልሉ ህብረተሰብ ጤና ኢንስቲትዩት ጋር በመተባበር። ወገኖቼ እናስታውስ። አዎ እናስታውስ።